ሜትፎርሚን ከምግብ ጋር የሚወሰደው ለምንድን ነው? ሜትፎርሚን አይነት 2 ስኳርን ለማከም የሚያገለግል ወሳኝ መድኃኒት ነው። ከምግብ ጋር የሚወሰድበት ምክንያትም 3 ወሳኝ ምክንያቶች አሉ። አንደኛውና ዋነኛው የጎንዮሽ ጉዳቶችን ለመቀነስ ነው። ሜትፎርሚን የጨጓራና የአንጀት መረበሾችን በማስከተል ማቅለሽለሽ፣ የሆድ መጮህ፣ ቁርጠት፣ ተቅማጥ የመሳሰሉትን ሊያስከትል ይችላል። ከምግብ ጋር በሚወሰድበት ሰዓት ላይ ግን በሆድ ዕቃ ላይ የሚፈጥረውን መቆጣት በመቀነስ እኒህን የጎንዮሽ ጉዳቶች ይቀንሳል ማለት ነው። ሁለተኛው ምክንያት የመድኃኒቱን አብዞርብሽን ለማስተካከል ነው። ሜትፎርሚን ከምግብ ጋር በሚወሰድበት ሰዓት ላይ መድኃኒቱ ወይም ሜትፎርሚን በተረጋጋ ሁኔታ ወደ ደም ስር እንዲገባ ይረዳል። ሰውነትም ከመድኃኒቱ ጋር እንዲላመድ ያግዛል። ይህ ሁለተኛው ምክንያት ነው። ሶስተኛው ምክንያት የስኳር መጠንን ስቴብል ለማድረግ ነው። የስኳር መጠን የሚጨምረው ምግብ ከበላን በኋላ ባለው ጊዜ ነው። ሜትፎርሚን ከምግብ ጋር ወይም ምግብ እንደጨረስን ወዲያውን መወሰዱ ጥቅሙ የጨመረውን ወይም ሪዝ ያደረገውን ስኳር መጠን ለመቀነስ ያገለግላል። እንዲሁም ሃይፖግላይሴሚያ ሪስክን ይቀንሳል። ምንም እንኳ ሜትፎርሚን በባህሪው ስኳርን በማውረድ ሃይፖግላይሴሚያ የማምጣት ሪስኩ ዝቅተኛ ቢሆንም ከምግብ ጋር መወሰዱ ግን የሃይፖግላይሴሚያ ሪስክን ይቀንሳል። ስለዚህ በእነዚህ ወሳኝ 3 ምክንያቶች ሜትፎርሚን ከምግብ ጋር ወይም ኤግዛክትሊ ምግብ እንደጨረስነ ይወሰዳል ማለት ነው። ሜትፎርሚን በሁለት አይነት መልኩ ይዘጋጃል። ኢሚዲየት ሪሊዝ እና ኤክስቴንድድ ሪሊዝ። ኢሚዲየት ሪሊዝ በፍጥነት የሚሰራ ነው፣ በቀን 2 ጊዜ የሚወሰድ ነው። ኤክስቴንድድ ሪሊዝ ደግሞ ቀስ ብሎ በዝግታ በተረጋጋ ሁኔታ የሚሰራ ነው፣ በቀን 1 ጊዜ የሚወሰድ ነው። ምናልባት ሆዳችሁ እየተረበሸ ካስቸገራችሁ ከምግብ ጋር እየወሰዳችሁ ሆዳችሁ እየተረበሸ ካስቸገራችሁ የሚያክማችሁን ዶክተር አማክራችሁ ወደ ኤክስቴንድድ ሪሊዝ እንዲቀይርላችሁ ማድረግ ትችላላችሁ። ኤክስቴንድድ ሪሊዝ የተሻለ ነው፣ ለጨጓራና ለአንጀት ተስማሚ ነው። ወደ ተመልካቾቼ ቪዲዮውን ጠቃሚ ሆኖ እንዳገኛችሁ ተስፋ አድርጋለሁ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ ሰናይ ቆይታ እመኝላችኋለሁ። ሰላማችሁ ይብዛ።